ሰላም ጤና ይስጥልኝ። ሸይ ነኝ። ዛሬ ለዋጋችሁ የመጣሁት በአንድ ወቅት እኔ ያለፍኩበትና የተሰማኝ ነገር ስለሆነ ምናልባት እቺ ታሪክ ለብዙዎቻችሁ ትጠቅማለች ብዬ ስለሆነ እስቲ አድምጡኝ። ዛሬ ለእናንተ የምለው በልቤ ጥልቅ ቦታ የኖረ ታሪክ ነው። በቅድሚያ የኔ ችግር ነበር። ቤተሰቤን ለመደገፍ እየተጋፋሁ የነበርኩበት ሰዓት፣ ሕይወት በእጄ እየተሰበሰበ በነበረበት ሰዓት ትኩረቴ ሁሉ በእኔና በእኔ ቤት ብቻ ነበር እና ከዚያ ከምወደው ሀገር የመሸኛ መልእክት መጣ። አባትህ አልቀረም፣ ዛሬ ቀብራቱ ነበር ብለው ነገሩኝ። ይበልጥ እኔም በጣም ተሰማኝ። ምክንያቱም ከሁሉም በላይ እኔን ይቀርበኝ ነበር። ነገር ግን እኔ አልቀረብኩበትም። እጄ በሥራ ልቤ በውስጤ የተጠቀመ ጭንቀት እና ቁርበት ሆነብኝ። በዚያን ቀን ሁለት ነገር ልቤ ጠይቆኝ ነበር። የወለዱህን ወላጆችን ወይስ የሚወራጩትን ልጆቼን ብሎ። ነገር ግን ዛሬ ልቤን የሚታመነው አንድ ነገር አለ። ወላጆችህን ከቅዱሳን እንደምትመስል አርገህ እያቸው የሚለው። የምትሰሙት ታሪክ ከተሳሳቱ በኋላ ነው። እኔ እንደተገለበጥኩበት አደራ እናንተ እንዳትገለበጡ። እናትና አባቱን ስለሚጠብቁ ሁሉ ቦታ ይኖራቸዋል። ማንም አይችልም እመኑን ያለም ቦታ ለመሙላት። ስለዚህ አደራ እላችኋለሁ። ስላደመጣችሁኝ አመሰግናለሁ። ሸይ ነኝ። ሰላማችሁ ይብዛ።